ሰሞኑን ባለን መረጃ መሰረት የመኪና ዋጋ እየጨመረ ይገኛል። ባለን መረጃ መሰረትም ከ200,000 እስከ 600,000 የዋጋ ጭማሪ እንዳለ እየሰማን እንገኛለን። እስኪ ዛሬ ደግሞ በከተማችን ትልቁ የመኪና መሸጫ ተገኝተን ስላሉ የመኪና ጭማሪ ስላሉ ዋጋዎች የምናይ ይሆናል። ስለዚህ ስለማንኛውም መኪና ግዢና ሽያጭ ማንኛውም መረጃ እንዲደርሳችሁ አካውንቱን ሰብስክራይብ ማድረጋችሁን አትርሱ። ተከታተሉ። ሰላም፣ እንዴት ነህ? በድጋሚ ተገናኘን። የመኪና ዋጋ እየጨመረ ነው የሚባለው ወሬ እየሰማን ነበርና እስኪ ዛሬ ስላለው ገበያ አንዳንድ ነገር ልትለን ነበር። እሺ ጥሩ። እንግዲህ ያው ሰሞኑን ገበያ ትንሽ ጭማሪ አሳይቷል የመኪና ገበያ። እኛ ግቢ ላይ ግን ሚዛን ያህል የሚባል ጭማሪ የለም። መጠነኛ ሆነች ጭማሪ ቢያሳይም ግን ትንሽ ነች እኛ ግቢ ላይ ያለችው ጭማሪ። እስቲ ያለውን ጭማሪም የመኪኖቹንም አይነት ዞር ዞር እያልን እንያቸውና ከትንሿ መኪና ጀምረን እንግዲህ እስቲ በዛሬ በ37ኛው ዙር ሰንዴ ማርኬት ላይ በጣም በርካሽ የቀረበችው መኪናና ዝቅተኛዋ መኪና የምንላት እቺኛው መኪና ነች። እንደምትመለከቻት ፋኦ ነች። 2007 ሞዴል ነች። በ800,000 ብር ጠቅላላ ክፍያ የቀረበች ነች። እንግዲህ እቺ መኪና ሞዴል አላት። ለስራ የሚፈልግ ሰው እቺ መኪና በትንሽ ሳንቲም መግዛት ይችላል። እቺ መኪና 400,000 ብር ካሽ ከፍሎ ቀሪውን ባንክ እንድናደርግለት የሚፈልግ ሰው ካለ እቺ መኪና በጠቅላላ ዋጋዋ በ800,000 ብር 400,000 ካሽ 400,000 ባንክ አድርጎ በ800,000 ብር አጠቃላይ ዋጋ መውሰድ ይችላል ማለት ነው። ስለዚህ እቺ ትንሽዬዋ መኪና ነች በዋጋ። እስቲ እያልን ደግሞ ወደ ቪትሶችም ወደ ቤልታም ወደ ዲዛይሮች ወደ ኮምፓክቶችም እየሄድን ያሉትን አሳይሻለሁ ማለት ነው። እስቲ እንንቀሳቀስና ቪትሶች እሺ፣ እዚህ ጋር ያው እየቀላቀለን ስለሆነ ያቆምናቸው። እዚህ ጋር ደግሞ እንደምትመለከቱው ቤልታ ነው ያለው። ይሄ ቤልታ እንግዲህ 2010 ቤልታ ነው። በጣም ክሊን ኮንዲሽን ላይ የሚገኝ ቤልታ ነው። እንደምታውቂው ቤልታዎች እስከ 1,850,000 ብር ምናምን አካባቢ ነበሩ ዋጋቸው። አሁን ገበያው ላይ እስከ 2.2 2.3 ድረስ እየተጠሩ ነው። እኛ ጋር ግን የባንክ ኦፕሽን ስላለ እስከ 2.1 ሚሊዮን ብር የ2010ን አቅርበናል ማለት ነው። ያ ማለት እስከ 1.3ን ካሽ በመክፈል 800,000 ድረስ ባንክ በማመቻቸት 2.1 ድረስ ማግኘት ይቻላል ማለት ነው። 2010 ቤልታ እንዲሁም ደግሞ እንደ ሞዴሎቹና እንደ መኪናው ይዞታም ዋጋ እየወረደ የሚሄድበት ፕሮባቢሊቲ አለ ማለት ነው። ስለዚህ ከዚህ ቤልታ ሳይችሻለሁ። ከኋላዬ ደግሞ እንደምትመለከቻት ፕላዝም አለች። የ2001 ሞዴል በትክክል 2001 ፕላዝ ነች። እቺ ፕላዝ እቺኛዋ ፕላዝ እንግዲህ በልዩ ኦፈር የቀረበች ነው። እንዳልኩሽ መኪና በጣም ተወዷል። ፕላዞች አሁን ላይ ገበያው ላይ እስከ 2 ሚሊዮን ብር 19.50 የተሸጠ ነው። ይሄ ፕላዝ ግን በልዩ ዲስካውንት የቀረበ ፕላዝ ነው ማለት ነው። 2001 ሞዴል ነው። በ16.50 የቀረበ ነው። ምንም አይነት መሰረታዊ ችግር የለበትም። ምናልባት ሰው ፕራይሱ ሲቀንስ የሆነ ችግር ቢኖረው ነው ብሎ ሊያስብ ይችላል። ምንም አይነት መሰረታዊ ኢሹ የለበትም። ሻንሲ ጠርዝ ሰላም ነው፣ ንጹህ ነው። ሞተር 70% በላይ ነው። ሰዎችኛዋ መኪና ለ37ኛው ዙር ሰንዴ ማርኬታችን በልዩ ዲስካውንት የቀረበች ነች ማለት ነው። ስለዚህ እስቲ ወደ ቀጣዩ መኪና ደግሞ እንሂድና ዞር ዞር እያልኩኝ ላሳየሽ። እሺ እንደምትመለከቱው ነው። አሁን ደግሞ ቪትስ መደዳ ላይ ነው ያለ ነው። ለንጽጽር እንዲሆኑ 2003ም ከጎን አለ፣ 2004ም ከጎን አለ። 2001 ሞዴሎችን ከ1 ሚሊዮን 450 ሺህ እስከ 650 ሺህ የምናገኛቸው ይሆናል አሁን ላይ ገበያው ላይ። እኛ ግቢ ደግሞ 2001ዎቹን ከ1.3 እስከ 1.4 ከ50 ድረስ ነው ያሉት። 2004ዎቹ ደግሞ በገበያ አሁን ላይ ከ1 ሚሊዮን 800 ሺህ ብር እስከ 2 ሚሊዮን 200 ሺህ ብር ድረስ አሉ። ይሄ 2004 ግን እኛ ግቢ ላይ ዛሬ ላይ ለዚህኛው ሰንዴ ማርኬት
በ1 ሚሊዮን 700 ሺህ ብር እየቀረበ ነው ማለት ነው። እንደምትመለከቱ በጣም የሚያምር ክሊን ኮንዲሽን ላይ ያለ መኪና ነው። እዚህ ጋር እንደምትመለከቱ ሁለት ታዋቂ ጋራዦች ላይ ኢንስፔክት የተደረገበት ወረቀት አለ። መሰረታዊ ነገራቸው ንጹህ ነው። በንጽጽር ደግሞ እዚህ ጋር የሚያቀርብ ነው የ2003 አለ 2003 ሞዴል ቪትስ በጣም በርካታ ቪትሶች ነው ወደዛ ጋር ያሉት። ስለዚህ እንደምትመለከቱ ነው ይሄ እንዳለ ወደዚህ ያለው መደዳ እንዳለ የቪትስ መደዳ ነው። እንዳልኩሽ ነው ከ1 ሚሊዮን 350 ሺህ እስከ 1 ሚሊዮን 700 ሺህ እና እስከ 1 ሚሊዮን 800 ሺህ ብር ድረስ ማክሲመም ፕራይሳቸው በ37ኛው ዙር ሰንዴ ማርኬት ላይ ከገበያው ላይ ዛሬ ካለው ገበያ ላይ እስከ 100 እና 150 ሺህ ብር ዲስካውንት ባለው ዋጋ አቅርበናል ማለት ነው። ስለዚህ ቪትስ ካየን እስኪ ወደ ዲዛይር ምናምን ደግሞ እንሂድና ከፍ ወዳሉት እንመልከታቸው። እሺ አሁን ደግሞ ወደ ዲዛይር መደዳ ገብተናል። እንደምትመለከቱ ነው ዲዛይር በርካታ ዲዛይሮች አቅርበናል። በ37ኛው ዙር ሰንዴ ማርኬታችን ላይ አንድ 5-6 የሚሆኑ ዲዛይሮች ቀርበዋል። ዲዛይርም እንደምታውቂው ትንሽ መጠነኛ ጭማሪዎች አሳይቷል። እስከ 33 34 ድረስ እየተጠሩ ነው። እኛ ግቢ ላይ እስከ 31 ከ50 ድረስ አለ። እቺ ዲዛይር እንግዲህ የ2021 ነች። 2021 22 እና 2023 ዲዛይሮች ነው ያቀረብነው። ይሄኛው ዲዛይር እንግዲህ ክሊን ኮንዲሽን ላይ ነው ያለው። ግሪል የለውም። በሲልቨር በጥቁር ዳሽቦርድ ነው የቀረበው። ካሽ 2 ሚሊዮን 50 ሺህ ብር ይባላል ይሄ መኪና። 1 ሚሊዮን 100 ሺህ ደግሞ ባንክ ይመቻችለታል። በጠቅላላ ዋጋው 31 ከ50 ነው ማለት ነው እዚህ መኪና ዋጋ። ዲዛይሮች ላይ እንግዲህ እንደምታውቂው በጣም ኮምፕሌን የሚነሳባቸው ይሄ ከግሪል ጋር ተያይዞ ያለ ነገር ምናምን አለ። ይሄ መኪናና መሰል እዚህ ግቢ ላይ ያቀረብናቸው መኪኖች ምንም አይነት ግሪል የላቸውም፣ ከግሪል የነጹ ናቸው። ፕላስ ደግሞ ታርጋቸው ከተላላፊ የሚመጣ ነው አብዛኞቹ። ከዛ ባለፈ በጣም በክሊን ይዞታና በክሊን ኮንዲሽን ላይ የሚገኙ መኪኖች ናቸው ማለት ነው። እንደሚታወቀው ሶሉሽን መኪና መሸጫ ብዙዎች እንደሚያውቁት መኪኖቻችን ኢንስፔክት ተደርገው ጤንነታቸውን መጠበቃቸው ተረጋግጦ የሚገቡ መኪኖች ስለሆኑ ብዙ በእንደዛ አይነት ኢሹ ላይ ብዙ የሚነሳ ጥያቄ የለም ማለት ነው። ስለዚህ እንደምትመለከቱ ነው ክሊን ኮንዲሽን ነው። ውስጡ ወንበር ልብስ የለበሰ ነው። በጣም የሚያምር ኮንዲሽን ላይ ያለ መኪና ነው ማለት ነው። ስለዚህ ይሄንን መኪና የሚፈልግ አንድ ከስተመር 2 ሚሊዮን 50 ሺህ ብር ካለው ይሄንን ዲዛይር የራሱ ማድረግ ይችላል። ይሄንን ባይሆን እንዳልኩሽ በጣም በርካታ መኪና ስላቀረብን እነሱንም መጥቶ መምረጥ ማየት ይችላል ማለት ነው። ስለዚህ ይሄ ነው። በ37ኛው ዙር ሰንዴ ማርኬታችን ላይ ደግሞ በዛሬው ለየት ያለ ነገር ያቀረብነው ምንድነው? እቺ የምትመለከቻት ኔታ አያ የምትባለዋን የኤሌክትሪክ መኪና ማቅረባችን ነው። ፉል ኤሌክትሪክ ነች። 401 ኪሎ ሜትር ትጓዛለች። እንደምትመለከቻት ነጭ ነች። ታርጋ ከተላላፊ ነው የለጠፈው። 47000 ኪሎ ሜትር ብቻ ነው የተጓዘችው መኪናዋ። 99 ባትሪ ሄልዝ አላት። ስለዚህ በጣም የሚያምር መኪና ነው። ለስራም ይሁን ለቤት ለግል መንቀሳቀሻም ይሁን የሚፈልግ ማንኛውም ደንበኛ ይሄ መኪና ከበቂ በላይ ነው ማለት ነው። ዋጋውም የዛኔ ያህል የተጋነነ ዋጋ አይደለም። በጣም አፎርደብል ፕራይስ ነው። 2.7 ጠቅላላ ዋጋ የቀረበ ነው። 1 ሚሊዮን 500 ሺህ ካሽ፣ 1 ሚሊዮን 200 ሺህ ባንክ ሆኖም የቀረበ ነው። ውስጡንም ስትመለከቱ በጣም ክሊን ኮንዲሽን ላይ ያለ መኪና ነው። ያምራል። ሌላ ደግሞ ማሳየሽ ወደ ውጭ ወጣ እንበልና ኒሳን ካሽካዮች ኤስዩቪ ቦዲ ታይፕ የሆኑ መኪናዎች በርከት ያሉ ስላሉ እነሱን ላሳይሽ። እሺ ቅድም እንዳልኩሽ አሁን ደግሞ ኒሳን ካሽካይ ነው ማሳይሽ። ኤስዩቪ ቦዲ ታይፕ የሆነ በጣም ሌክዠሪ መኪና ነው ይሄ መኪና። መኪናውና ዋጋው ግን በነገርሽ ላይ በጣም የማይታመንና የማይገናኝ ነው። ብዙ ሰዎች ይሄ መኪና እንግዲህ ይጠሉታል። አዶኖ ለምን እንደሆነ ያሞቃል፣ ስፔራቸው ውድ ነው ምናምን እያለ ብዙ ሰው ኮምፕሌን ያደርጋል። ስለነዚህ መኪና ትንሽ መረጃ ልስጥሽና እንጨርሳለን ማለት ነው። እንግዲህ ይሄ መኪና ያው ምንድነው ቤዚክሊ ችግሩ ሙቀት ነው። ሙቀታቸው ከ80 እና ከ100 ሺህ ኪሎ ሜትር በኋላ የሚፈጠር ነው። ያም ቢሆንም ደግሞ ምንድነው ቴርሞስታት የሚባለው የዚህ መኪና አካል ነው የሚቀየረው ወይም ደግሞ ሜንቴን የሚደረገው።
ይሄም ቴርሞስታት እንግዲህ ለማግኘት የኛ ሀገር መካኒኮች ትንሽ ይቸገራሉ። ስለዚህ ያንን ለማድረግ ያንን ነገር ለማስተካከል ጋስኬት የሚባለውን አካል ወይም ደግሞ የሲሊንደር ሄዱን የሞተሩን ሲሊንደር ሄድ ስለሚፈቱት መኪናው ፐርማነንትሊ ሙቀት ስለሚስብ ነው ስለሚወስድ ነው ችግሩ። ከዛ ውጪ ይሄ መኪና ምንም አይነት ችግር የለበትም። ስፔሩም ቢባል የዛን ያህል በጣም የተጋነነ አይነት አይደለም። ኦብቪየስ ልክ ነው፣ ትንሽ እንትን ነው ውድ ነው፣ ግን የዛን ያህል እንደሚናፈሰው ወሬ አይደለም ዋጋው ማለት ነው። ከዛ ባለፈ ይሄ መኪና ሰልፍ ድራይቭ አለው። አሁን ብዙ ሰው ይሄንን ነገር አያውቅም። እኛ ሀገር ላይ ስፔሻሊ ሰልፍ ድራይቭ አለው፣ አውቶ ፓርኪንግ ሲስተም አለው፣ 360 ራዳር አለው ይሄ መኪና። ከዛ ባለፈ ደግሞ ሌዘር ሲት ነው፣ ሰንሩፍ አለው፣ ፓኖራሚክ ሰንሩፍ አለው። በጣም ሌክዠሪ ኤስዩቪ የምንለው መኪና ነው ይሄ መኪና። ግን ይሄንን ሁሉ ኳሊቲ አሟልቶ ይሄ መኪና በሚገርም ሁኔታ በ2 ሚሊዮን 850 ሺህ ብር ብቻ ነው የቀረበው። ምክንያቱም አሁን ባልኩሽ ነገር ህዝቡ ላይ በተፈጠረው የአዌርነስ ጉድለት ተፈላጊነቱን ዝቅ ስላደረገው ብቻ ማለት ነው። ይሄ መኪና አሁን ካሉት ኤስዩቪ መኪኖች ጋር ሲነጻጸር ቢበልጥ ነው እንጂ አያንስም። እስከ 5 ሚሊዮን እና 6 ሚሊዮን ብር መሸጥ የሚገባው መኪና ነበረ፣ ግን አልሆነም። በሰው ላይ ባለው አዌርነስ ምክንያት ዋጋው የዚህን ያህል ሊወርድ ይችላል። ስለዚህ ይህንን ሁሉ የነገርኩሽን ኳሊቲ አሟልቶ ይሄ መኪና በ2 ሚሊዮን 850 ሺህ ብር ቀርቧል ይሄ መኪና። ይሄን መኪና የሚፈልግ ሰው ካለ ሞዴሉም እንደምትመለከቱ 2018 ሞዴል ነው። ስለዚህ ይሄንን መኪና የሚፈልግ ከስተመር ካለ 1 ሚሊዮን 800 ሺህ ብር ብቻ ነው ከሱ የሚጠበቀው ኮንትሪቢዩት ማድረግ የሚጠበቅበት። 1 ሚሊዮን 450 ሺህን ራሳችን ባንክ እናመቻችለታለን። በአጠቃላይ ዋጋ በ28 ከ50 ቀርቧል ማለት ነው ይሄ መኪና። ይሄንን ይመስላል። እሺ ስለሰጠን መረጃ በጣም እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ ውድ ተከታታዮቻችን ዛሬ ስላለው ገበያ በቂ መረጃ አግኝታችኋል ብለን ተስፋ እናደርጋለን። እንደነዚህ አይነት መረጃዎች ቶሎ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ።